ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? ሁሉ ሰላም እግዚአብሔር ይመስገን። ደህና ነኝ፣ ሁሉ ሰላም ነው ከኔ ጋር። እናንተ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እግዚአብሔር የተመሰገነ ይሁን። እስኪ ዛሬ ነጭ ዱቄት፣ የፍርኖ ዱቄት፣ በነጭ ዱቄት ቆንጆ እንጀራ እንጋግር እና የእርሾ አዘገጃጀቱን አሳያችኋለሁ። ግን ይሄ አሁን የሰራሁት ይሄ እርሾ ነው፣ ግን አዘገጃጀቱን መጀመሪያ ለመቅረጽ ስላልተመቼ ነው ያልቀረጽኩላችሁ። ግን በኋላ መጨረሻ ላይ አሳያችኋለሁ ማለት ነው እንዴት እንዳዘጋጀው። እርሾ ይሄ የእርሾ ነው፣ ትናንት ነው የሰራሁት እርሾውን። እና አሁን ይሄው የነጭ ዱቄት እንጀራ ማለት ነው። የነጭ ዱቄት እንጀራ ነው የምጋገር፣ ቆንጆ እንጀራ ይሆናል። እና እርሾ ከሰራን በኋላ ዱቄት እናምሳለን። የምናምሰው እሳቱ ማለት ነው። ቆይ እሳቱን ላሳያችሁ። እሳቱ ይሄው የመጨረሻ ትንሿ ላይ ነው ያድርገን፣ መጨረሻ ላይ ነው የመጨረሻ እናምስ እና ቡኒ እስከሚሆን ማለት አሁን ዱቄቱ ነጭ አይደለም፣ የሆነ ሌላ ከለር እስከሚያመጣ የእንጀራ ከለር እስከሚያመጣ እናምሳለን ማለት ነው። እና ከዛ አስተማመሱን አምሼ ጨርሼ አሳያችኋለሁ ማለት ነው። አሁን ገና በጣም ይቆያል። ይሄንን ለማመስ ጊዜ ይወስዳል። እሳቱ ዝቅተኛ ስለሆነ መጥቆርም አለበት። እጃችን በጭራሽ መቋረጥ የለበትም። እጃችን ማቋረጥ የለበትም። ቶሎ ቶሎ ማገላበጥ አለብን ማለት ነው። እና ማለት አምሼ ጨርሼ እመለሳለሁ። ውዶች ተመልሼ መጥቻለሁ። አሁን ይኸው ዱቄቱን አምሼ እንደነገርኳችሁ በዝቅተኛ እሳት ነው ያመስኩት። ቀስ ብዬ በጣም ረጅም ሰዓት ነው ያመስኩት እና ይኸው ከለሩ ቡኒ ይሆናል። ከቡኒ ትንሽ ነፃ ያለ ይሆናል። አሁን ይሄንን እነፋዋለሁ ማለት ነው። እነፋዋለሁ። ይሄ ውዶችዬ ነፍቼ ጨረስኩኝ። እቺ ወጣችሁ ቆሻሻ ይሁን። አንዳንዴ በደንብ ካልተማሰለ ይጓጉላል እና ይቺ የሚጓጉለውን በእጃችሁ ሽት አድርጋችሁ እዛው ላይ መልሳችሁ ንፉት ማለት ነው። እሺ የሰራሁት 2 ሾርባ ማንኪያ በዚህ ማለት ነው። በዚህ 2 ሾርባ ማንኪያ ካሜራ ወይም እርሾ እዚህ ጋር ጨመርኩ ማለት ነው። እዚህ ጋር ጨመርኩና ማለት ቀድሜ ስለሰራሁት ነው ስላልተመቼ ለመቅረጽ 2 የሾርባ ማንኪያ እርሾ እዚህ ጋር ጨመርኩና በዚህ 2 ምን አደረኩበት? 2 የውሃ ብርጭቆ ትልቅዬ በውሃ ብርጭቆ 2 ብርጭቆ ውሃ ጨመርኩበት ማለት ነው። እንደ መጠናችሁ እንደ ዱቄታችሁ ብዛት ማድረግ ትችላላችሁ። ውሃ 2 የውሃ ብርጭቆ ውሃ ጨመርኩ። ከዛ ዱቄት ትንሽ በቃ ከፈለጋችሁ በዚህ ግማሽ እንደ ዱቄታችሁ። እኔ ብዛት ነው እንትን ምን ማለት ነው ማዘጋጅ ቢተርፍ እንኳን በፍሪጅ አስቀምጠዋለሁ ብዬ ማለት ነው። በዚህ ግማሽ ዱቄት ውሃውን እርሾውንና ዱቄቱን አብራችሁ በማንኪያም ሆነ በእጃችሁ ትንሽ ታቀላቀሉትና ገጥማችሁ ስታሳድሩት እንደዚህ ይሆናል ማለት ነው። እንደዚህ ቀሮ ነው የምታገኙት። አሁን ይሄንን እንዴት ነው የምናደርገው? ይሄን እስከ መጨረሻው ድረስ ቀይ ላሳያችሁ እና እንደፋዋለን፣ እናጠለዋለን እስከ መጨረሻው ምንም ነገር ሳይቀር
ቀረጻ ላይ ትንሽ በእጄ ይዤ ስለሆነ ትንሽ ይከብዳል። እስከ መጨረሻው እንጀራው እንዳይኮመጥጥ። ይቺ ውሃ ከቀረች ይኮመጥጣል፣ ጀርባውም አያምርም። በተለይ ያስቆመጥጠዋል። በቃ አይኑም አያምርም። እስከ መጨረሻው መነሳት አለበት ውሃው። በቃ ይሄ በቃል እንደዚህ። ከዛ ይሄ እንዴት ነው የማደርገው? እንደዚህ አድርጌ እዚህ ጋር ጨምሯለሁ ሳነካካ። ይኸው እንደዚህ ብቻ ብሎ ችግር የለውም። ከዛ እዚህ ጋር ጨምሯለሁ። እዚህ ጋር ጨምሬ እዚህ ጋር ትንሽ ውሃ እዚህ ጋር ያቀረረ ውስጥ የሆነ አለ። እሱን ትንሽ ውሃ ጨምርበትና በደንብ አኮርፈዋለሁ። ይኮርፋል። እንደ ሳሙና ነው የሚኮርፈው። እኔ ማውቂያ ይሄን እዚህ ጋር ነው የማቦከው። በኋላ ይሄንን አጸዳለሁ። አንድ እጄ ካሜራ ስለያዝኩ አልተመቸኝም። ይኸው እንዴት እንደሆነ ምንም ቂጡ ላይ መቅረት የለም። ዱቄት እንጨምራለን። ይኸው ዱቄቱን ጨምሬ የመጣው ዱቄቱን ጨምሬ የመጣው ውሃ አለው እዚህ ጋር ትንሽ ውሃ አለው። ያኮረፍኩት እዚህ ውስጥ ነው ያለው። እዚህ ጨመርኩ። ይሄ ውዶቼ ተመልሼ መጥቻለሁ። ትንሽ ውሃ እየተነሳ ማለት ነው። እንደዚህ ስትዩ እንደዚህ ሲባል ሙትት እስከሚል ድረስ ማለት ነው። አሁን ገና ነው። በደንብ መታሸት አለበት። በደንብ ማለት ነው። በእጃችን እንደዚህ የሆነ እንትን እስከሚል እንደዚህ ስንለው የሆነ እስከሚያያዝ ድረስ ማለት ነው። የሆነ እንደ ስፖንጅ ሳብ እስከሚል ድረስ እንደ ማስቲካ እንደዚህ እና ድረስ መቅጠን አለበት ማለት ነው። እና አሳያችኋለሁ መጨረሻውን እያቦካው አቅጥኜ ቅጥነቱ ላይ እመለሳለሁ። ምክንያቱም አልተመቸኝም፣ አቀራረጹ በእጄ ይዤ ስለሆነ የምቀርጸው አልተመቸኝም። እና አሳያችኋለሁ መጨረሻውን አቅጥኜ ምናምን ማለት ነው። እዚህ ጋር ትንሽ ነው ውሃ የሚጨመር። ትንሽ ጠብ እያደረጉ ማሸት በአንድ እጅ ስለማልችል ነው። ጠብ እያደረግን ተመልሻለሁ። ይሄው እንደዚህ አድርጌ ከዱቄቱ ጀምሬ እያቦካው ውሃ ትንሽ ጣል እያደረግኩ እዚህ አድርሻለሁ። ይኸው እንግዲህ እንደዚህ አድርጌ ያሳድረውና ነገ በቃ ከፍቼ መጋገር ነው። ውሃ ከወፈረ ውሃ መጨመር ይቻላል፣ ግን ላዩ ላይ ያደረውን ውሃ አቅሮ ቢያደር እንኳን መድፋት የለብንም። እሱን እንትን ብለን ነካክተን ነው የምንጋግረው። ውዶችዬ ተመልሼ መጥቻለሁ። ይኸው ሊጤ እንደዚህ ሆኗል። የትናንት ያቦካሁት ሊጥ እንደዚህ ሆኖ አድሯል። አሁን ይሄንን እንትን ማለት ነው ውሃውን አላነሳውም። እንደዚህ ምንም አልቀላቅለውም። እንትን ማለት እጄን ታጥቤ ምናምን ተዘጋጅቼ ነው የመጣሁት እና እንትን አልለውም። ውሃውን አላነሳውም። እንደዚሁ ቀላቅዬ ከወፈረ ብቻ ውሃ ጨምርበታለሁ። እስኪ በዚህ ተከመል አይወርድም። አስምጫለሁ። እስማን በጣም እንደው ይሳቱ አዘጋጅቻለሁ። ይኸው እዚህ ጋር በዘይት አሽቻለሁ። በስማን እንደዚህ በመጋራት አይ
ወፍሯል። የጋር ጊዜ ራሱ ነው ወፍሯል። ከባድ ነው። በአንድ እጅ ቀረጻ በአንድ እጅ እንትን ትንሽ ይከብዳል። በአንድ እጅ ስራ አሁን እየጋገረ ነው። ትንሽ አስቸጋሪ መጋገር እየጋገርኩት እዚህ ጋር እንትን ያዘጋጃል ማለት ነው። ሁለተኛው ከዛ ጋግሬ ጨርሼ እመለሳለሁ። ወዶች ይሄው እንጀራውን ጋግሬ ጨርሼ እንደዚህ አምሮበት ይሄው አይኑ እንዴት እንደሚያምር ጋር ይሄው የጋገርኩት ብዛቱ ትንሽ እንትኑ ይሄ ምንድነው መጥበሻው ትንሽ ውስጡ ታቹ ጥቁር ነውና ትንሽ እንጀራውን አጥቁሮብኛል እንጂ እንጀራው በጣም አሪፍ ነው። ይሄው እውነት አይኑ በጣም ነው የሚያምረው። በጣም በቃ በጣም የኢትዮጵያ እንጀራ የጤፍ እንጀራ ነው የሚመስለው። በጣም ነው የሚያምረው እንጀራው ከምር በጣም ነው የሚያምረው። ያው እንትናችሁ መጥበሻችሁ ቆንጆ ንጹህ ከሆነ የኔ ጥቁር ነውና እሱ በዘይት እንትን ስለው ጥቁሩ እንደገና ያወጣብኛል እና ለዛ ትንሽ እክሩ ነው። በጣም ነው የሚያምረው። ይሄው ደግሞ እዚህ ጋር ከዛ እንጀራ ጋር የሚበላ ምስር በድንች አንዳንዴ ሰዎቻችሁ ወጣ ሲሉ እንደዚህ ሰርታችሁ የሚናፍቃችሁ ነገር እንደዚህ ሰርታችሁ መብላት በጣም አሪፍ ነው። በርበሬም አለኝ ከሀገሬ ያመጣሁት ከኢትዮጵያ ያመጣሁት በርበሬ እና እንዳያልቅብኝ ይኸው በጣም በደንብ ቀይ አልሆነም። ብቻ ሲናፍቀኝ የምሰራው ብዬ እንደዚህ አድርጌ ሰርቼ ልበላ ነው እላችኋለሁ። እና በጣም ደስ ብሎኛል ዛሬ። ምክንያቱም የናፈቀኝ ምስር ወጥ በድንች በእንጀራዬ ሀገሬ እንጀራ ልበላ ነው እና በጣም ደስ ብሎኛል ከምር። እና እንግዲህ መልካም ቆይታ። ስለ ዱቄቱ ነጩ ዱቄት እያለ እንትን ማለት እኛውን ካላወቅነው ዱቄቱ ቢቀመጥ ምንም ትርጉም የለው እና እግዚአብሔር ይመስገን ዛሬ የሀገሬ እንጀራ አይናፍቀኝም ማለት ነው። እዚሁ ባለሁበት በስደት ሀገር ላይ እየጋገርኩት ነው። ይኸው ወጣችንንም እየሰራ ነው። እንግዲህ እንብላ። ስለተከታተላችሁ በጣም አመሰግናለሁ። ሰላም ሁኑ።